እንግዲህ ያው እንደምታወቀው የኛ ወረዳ ልዩ የሚያደርገው ከሌሎች ወረዳም በተለየ እያንዳንዱን ቤት በአስተባባሪና በጠቅላላ አመራር ቀጠና ተከፋፍለን ቤት ለቤት እየዞርን ነበርና ቤት ለቤት ስንዞር የነበረውን ደግሞ በማስታወሻ ይዘን የመልካም አስተዳደር ችግር የፈጠረባቸው ምንድነው ብለን ከወሰርን በኋላ ያንን ተመልሰን የሰራንበት ሁኔታ አለ ማለት ነው። እንደኛ ወረዳ ብዙዎቹም በቼክ ሊስት በአይነትን በዝርዝርም ይዘን ከዛ ውስጥ የፈታኑ ያልፈታኑ እያልነው ነው ስንድበት ነበር። የነበረው ችግር የመንገድ ችግር ነበር። የመንገዳችን ችግር ረጅም ዓመት ጭቃ ነበር፣ እንደገና ጎርጓዳ ነበር። በጣም ሰው በዚህ ጋር መሄዳችን ሰው በጣም ነበር የሚያማርረው። በተለይ እናቶች አባቶች ወደ ቤተክርስቲያን ሲሄዱ ለምን ይሄ መንገዱ አካፋይ መንገድ ነው። ብዙዎች በዚህ ጋር ነው የሚተላለፉት እና ብዙዎች በዚህ ጋር ስትራፍ በጣም ነበር የሚያዙት፣ በጣም ይራገማሉ፣ በጣም ብዙ ነገር ነው የሚያቀርቡት ነበር። በጣም ችግር ነበር። አንድ ሁለተኛ ነገር ደግሞ የትቦ ችግር ነበር። ያ የትቦ ችግር አንድ እናት በሽተኛ ልጅ የያዙ አንድ አባት ደካማ አባት በቤታቸው ውስጥ ውሃ አብረን አግዘናቸዋል። ጎርፍ ጠርገናል እንደ በጎ ፈቃድ። ይሄን ነው መኪና በዚህ ይተላለፋል። ታውቃላችሁ፣ መኪና በሚተላለፍ ጊዜ አንድ ልብስ ይረጫል። እንደገና ቤት አለ እዚህ አካባቢ ህጻናቶች አሉ። ህጻናቶች እንደምት ወጥተው መጫወት አይችሉም። እዚህ ጋር የቱቦ ችግር ነበረብን። መጥፋት አትችሉም እዚህ ቱቦ ላይ ተብለን ተዘግቶብን ታሽጎብን እኛ በአጋጣሚ ያው ችግራችንን በችግር እያለን ከአስተዳደሩ መጡና አንድ ጊዜ ጠየቁኝ። ምን ችግር አለ አሉ። ቱቦ ነው። ቱቦ ለሰው ልጅ አስፈላጊ ነው። ሰው የሰራበትን ያጠበበትን እንትኑን ቆሻሻውን ወዴት ይጥላል? ሽንት ቤት መክተት ማለት ራሱ ሽንት ቤትን ማበላሸት ነው። ቤት መንገድ ላይ መድፋት ማለት ህብረተሰቡን መበከል ነው፣ ማስቸገር ነው። እንግዲህ እቺ ነገር ተሞክሮ ወሰር ነው። በወረዳ 3 ቀጠና 2 የሚባለው ነው የመጀመሪያ እዛ ላይ ነው ፓይለት ቴስት ያደረግነውና ከዛ በኋላ ሲስበን ለምን ጠቅላላ ህዝቡን ማግኘት አንችልም በሚለው ቤት ለቤት 6ቱንም ቀጠና ላይ ዞርን ማለት ነው። ስለዚህ ለምሳሌ አሁን ቀጠና 2 ከዞር ነው በጣም አስቸጋሪ የሚባሉት አንዱ ፍሳሽ ነው። ያንን ፈተና ህብረተሰቡ የራሱን አስተዋጽኦ እንዲያደርግ ባለሀብቶች ደግሞ የተወሰነውን እንዲያግዙንና እኛም ጨምረንበት የሰራንበት ሁኔታ አለ። አንዱ ፍሳሽ ችግር። ሁለተኛ ኮብልስቶን ነው። ኮብልስቶን እንደምታየው ቀጠና 2ም ላይ ሌሎች ቀጠናዎችም ሲዞሩታ ያላችሁ እየተሰራ ነው። ያንን እንግዲህ ክረምት መሄድ አንችልም የሚለው ችግሩ ፈተናል ማለት ነው። ያ ችግር ተቀርፎልናል። በመልካም አስተዳደር መንገዱ ኮብል እየተነጠፈልን ነው። አሁን ላይ ኮብል እየተነጠፈ ነው። እንደገና የትቦውን ደግሞ ትቦውን ወረዳው ወርዶ አይቶት ትቦ ተሰርቶልን አሁን እናቶች ፍሳሹ ትብላቸዋል። የመንገዱም ስራ ደግሞ አሁን ኮብል እየተሰራ ነው። ጥሩ ሁኔታ ላይ ነው ያለው። አንደኛው መንገድ ነበር። መንገዱን ያው ወረዳው ማስተላለፍ መሰረት ጠይቀን መንገዱ ተሰርቶልናል። በጥሩ ሁኔታ እየተሰራ ነው ያለው። አምሯል። ሌላ ደግሞ የትቦና ወይ ፍሳሽ ነበር የሚያስቸግረው ህብረተሰቡ። ያ ወረዳው ቀርቦት አሁን በጥሩ ሁኔታ ላይ ነው። ከዛ ችግር አኳያ ነገርናቸው። መጡ፣ ተወያየን። ይሄንን እንድንዘጋና እዛች ደጃችን ጋር እንድንከፍት ተስማምተን ከሷም ከዚህ ካሉትም ሰው እነሱ ነበሩ ያስዘጉብን። እነሱንም አነጋግረው እኛንም ተስማምተው እንድንሰራ ተደርጎ አሁን በዛ ጋር ሰርተን ከችግር ተቃለናል። ለኛም መውጫችን ላይ ነው፣ ቅርብ ነው። እዚህ ድረስ አንመጣም፣ እዛው እንደፋለን። ጥሩ ተቃሉልናል። ካሁን በፊት ቦታው መሬቱ ጎርጓዳ ረባዳማ ከመሆኑ የተነሳ ውሃ ይቋጥር ነበር። ያ አንድ ችግር ነው። መንገዱ ስላልተሰራ በጣም ብዙ ችግሮች ነበሩን። አሁን እየተፈታልን ያለ ነው። እንደገና ውሃ ደግሞ ጉርጓድ እየሞላ ቱቦ እየተደፈነ እንቸገር ነበር። አሁን ላይ ተፈቶልን አስፋልቱም እየተሰራልን ነው፣ በስራ ላይ ነው። ቱቦ ደግሞ ባይበልጥ ጎርፍ እየሞላ ቤት ውስጥ ይገባ ነበር። ያም ተፈቶልን እየተሰራልን። በእንደዚህ መልኩ ችግርን በመፍታቱ ወረዳው አስተዳደሩ ችግር በመፍታቱ ሊመሰገን ይገባል። ስለዚህ በዚህ ቀጥል ችግራችንን ሰምተው ቅሬታችንን ሰምተው ይህን በማድረጋቸው ሊመሰገን ይገባል። ስለዚህ ቀጥል የመልካም አስተዳደር ችግሮችን አሁንም የ90 ቀናት ስራዎች ውስጥ በዚህ ቤት ለቤት ዞረን ያልፈታናቸው
እስከ ጳጉሜ 5 እንፈታለን ብለን ይዘናል። አንዳንዱን መፍታት ጀምረናል። የቀሩንን ደግሞ በዚህች 3 ወር ውስጥ ሙሉ በሙሉ እንፈታለን የሚል ሐሳብ አለ።